ይህን ታሪክ ሳወራው ሰውየው በደንብ ያስታውሰኛል። ሌሊት ላይ 9 ሰዓት ላይ ነው ሰውየው ከላምበረት ወደ ሆነ ከተማ አላውቀውም ሌሊት ሰራ ነበር። 3 ሰዓት ጀምራለሁ አነገዋለሁ እንደዛ ነበር። ከዛ የጫንኩት ከዚያ እዚህ ሰፈሩን ጠቅሶ ችግር የለውም። ኧረ ጥቀሰው በቃ ካምብሪጅ ወደታች ምናምን የአትሌቶች ሰፈር የሚባለው አይደለ? ከዛ ነው የጫንኩት ሰውየው ጭኜ። ከዛ ላምበረት አደረስኩት። ከዛ በኋላ ላምበረት ጋር ደግሞ ዞር እንዳልኩኝ የኃይሌ ሆቴል አለ አይደል? እዛ ግራንድ ሆቴሉ እዛ ጋር የሆነ ሰውዬ መገናኛ 150 ታደርሰኛል አለኝ። ግባ አልኩት። ገባ አደረስኩትና ሀይበት ደርሻለሁ። ከፈረስ ይደወላል ከምናምን ከተለያየ ከዛ ምንድን ነው ምናምን ሄሎ ምናምን ስል አሁን የጫንቀው ሰውዬ አንተ መኪና ውስጥ ሞባይል ጥሏል። እስቲ እሺ ቼክ ላድርግ ምናምን ብዬ ዞሬ ሶፋዬን ቼክ አደረኩ ምናምን በቃ ማት ነገር ቼክ አደረኩ። የለም መልሼ ደወልኩኝና የለም አልኩ። ቁጥሬን ሰጥተውታል ለሰውየው። ሰውየው እንደገና ደወለ እኔ ጋር ማለት ነው። ደውሎ ስልኬን ጥያለሁ ምናምን አለ። ኧረ አባ እኔ ጋር አልጣል ከፈለክ ልምጣልህ 22 ነኝ ያለሁት ችግር የለውም እመጣለሁ ምናምን አልኩት። ከዛ ና እኔ ልፈትሸው እኔ የተቀመጥኩበትን